ሰላም ጤና ይስጥልን ውድ የእንግዳው ቲቪ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ እንደተለመደው ዛሬም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ግርምትን ይጨራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሐሳብ አስተያየታችሁን በሚፈልጉ ቪዲዮዎች ላይ ሐሳብ አስተያየታችሁን በኮሜንት መስጫ ስራ አስቀምጡልኝ። እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ በትህትና ጠይቃችኋለሁ። ከቪዲዮዎቹ ጋር አብራችሁን ቆዩ። አያጣው ማጀባ ዙሪያ ሁሌ ነው ወከባ አለው ልዩ ሁሉንም ሲልጀባ አሳስቆ ልቤ ገባ። ሰላም ነው ብራዘር። እንግዲህ ደግሞ ሰሞኑን በጣም አነጋጋሪ የሆነ ፕራንክ ነሽንሽ ረዲ እየጠበኩ ነበር። አብሽር ነኝ መንገዴ ነው። ካላስቸገርኩ ወዴት ነው የምትሄደው? እኮ ነኝ ግቢ፣ ችግር የለም። እሺ አመሰግናለሁ። ኧረ አብሽር አያሳስብም። እንዴት ነሽ? ኧረ አያሳስብም። እኔማ ባዶዬን ከሚሄድ ብዬ ነው። የመጀመሪያ ጊዜ ነው ወይስ ሰው ተባበራል? አንዳንድ ሰው ኧረ ወጣት አይደለም እንዴ? ደሞቻችን ቁጭ ልበላ እዚህ ሰፈር ነህ? እዚህ ሰፈር ነው። ትንሽ ለቤተሰብ መጥቶ ለጉዳይ ነበር። እሱ አልተሳካም። አጋጣሚ ደግሞ አየሩ በጣም እየተቀያየረ ነው። ኧረ እዚህ ደግሞ እዚህ ሰፈር ደግሞ ይከብዳል ትንሽ። ያው እኛማ በቲሸርት በቁምጣ አንዳንድ ነገር ማየት ይችላል። የሆነ ትንሽ ያልተስማማኝ ነገር አለ። ፎቶ ማሰጠኝ እንዴት ትንሽ እየባሰ ነው። ሰውነቱን ለማድረስ ሞክረስ ማለት እየባሰ ነው። ትብብረንም አልወደኩም። ጥርጣሬ ውስጥ ነበርኩ። ጥርጣሬ እንዴት ትላለህ? ወንድሜ እሺ መስኮቱን ለመክፈት እንኳን ሞክር። መስታወቱ አቁስ ለማትከፈት ነው። እሺ ቀስ ብለህ እየነዳ ነው ያለው። በጣም ለማድረግ ነው ብለናል። የራሴ ይያም እሺ ወይ ረግጠህ የገባው ነገር ካለ ጫማን ቼክ ከአስፋልት ላይ ነው ቆምኩት። ምን ረግጬ መጥቶት? አይ ምናልባት ውስጥ ምናምን ከነበር አይታወቅም። ቴምፐሬቸርስ ከተስከኝኩ እየተቀያየረ ነው ያለው። እባክህ እኮ እና ምን አድርግ ነው የምትለው? ሲና የተመረዳት አቅታለ እንዴ? ምን አይቼ ምን ልረዳ? ሽታለ የሸተተኝ ነው። ከአቅሜ በላይ ነው እየሸተተኝ ያለው እኮ። እኔ ምን አውቃለሁ? ምን እንደሆነ አንተ ራስህን ቼክ አድርግ። እኔ ምን አውቃለሁ? እኮ ምን እንደሸተተ እኮ ግራ ገባኝ። እኔንም እኮ አስጨነቅሽኝ። እንዴ ይወሮ ደም ምን ማሸተት? ኧረ እኔ ምንም አይሸተኝም። እንዴ እኔ ቢሸተኝ እኔ ማለት እርግጠኛ ነኝ። አንደኛ በራስ እየተጠራጠሩ ረክተሃል ምናምን ነገር አልከኝ እና ምን ልበልህ ታዲያ? እኔ ምንም እየሸተተኝ እየባሰ እየመጣው እዚህ ጋር እንዴት ነው ቆሜ የማወርድ? እዚህ ጋር እኮ ይቻላል። አይታኝ እንኳን መረዳት ይችላል። እባክህ ምን ነው አይችልም ማለት ተው እባክህ እኮ ምንድነው መቆምልህ እንዴ? ምንድነው 30 ጊዜ ምንድነው የምትለኝ? እንዴ አንተ ታመምከና እኔ መታመም አለብኝ? እባክህ ዳራ እስከ ጤና ይበልጥ። እባክህ እኮ ቆምልሃለሁ። አባ ተረጋጋ። ምንድነው የምረጋጋው? እኮ ተረጋጋ። ቀስ ብለህ ነው የምትነዳው። ትንሽ እንኳን ፈጠን ብለህ እኔ እንኳን የምፈልግበት ቦታ እንኳን ለማድረስ ሞክር እንጂ። እባክህ ዳር ያዝና እኮ ቆምልሃለሁ። ምን አድርግ ነው ታደርጋለህ? አይልህም አሞ ነበር ነው መጀመሪያ መጣላ ከፈለክ ንገረኝ። ነጋገር ከፈለክ ንገረኝ። ነግሬሃለሁ እኮ ይቅርታል ነገር ያለው። ኧረ ቆምልሃለሁ እንዴ እሺ ይቅርታ ማለት ነው። ካሜራ አለ አልኩሽ። አንድ አባት እና ካሜራ አለ ያርግልኛል። እኔ ካሜራ ማለት ይሄ ይቅርታ ነው። እኔ
ሰውዬ አንድ ቀን ይሞታል። የእውነት እንዴ! እንደዚህ አይነት ፕራንክ ኢትዮጵያ ውስጥ አይሆንም፣ ጭራሽ አይሆንም። እንዴ በጣም የሚሸት ነገር መኪና ውስጥ አስቀምጦ ሊፍት ልስጣችሁ ምናምን ብሎ መስኮቱ ምናምን አይከፈትም፣ ሎክ አድርጎ በቃ ሰዎች ምቾት አይሰማቸውም። ከዛ ደግሞ አቁምልኝ ሲባል ተሎ አያቆም። ምን አይነት ፕራንክ ነው? እሺ አሁን አስም ያለበት ሰው አለ፣ ሳይነስ ያለበት ሰው አለ። እንዴ በጣም መጥፎ እኮ ነው ሽታው። አይደለም መኪና ውስጥ ታፍኖ መንገድ ላይ ራሱ ስትሄዱ ሲሸታችሁ እኮ በጣም ነው የሚያስጠላው፣ ከመጠን በላይ ማለት ነው። እና እኔ እንጃ ይሄ ልጅ አንድ ቀን መሞቱ አይቀርም። የእውነት ያገኘው ሰው በሙሉ ጥፍጥፍ ነው የሚያደርገው። ናኑዬ 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 ትላለች ትንሿ አሞራ ወሰደት እስከ ጭንቅላቷ። ስሚኝ ዛሬ ማለት ነው የ50 ብር ጥያቄዎች ልጠይቅሽ ነው። ተበላታለሁ 50 ብር አበላ ጥያቄ ይኸውልሽ፣ የፎቶ ጥያቄ ነው የምጠይቅሽ። ይሄ ሰው ማን ይባላል? እስኪ አብራችሁ መልሱ እናንተ በደንብ ይሁ። ማን ይባላል? የሳይንስ ሊቅ አይደል? የሳይንስ ሊቅ ነው። እሳቴ እናቴ ትሙት እሳት ሆነሻል። ግን እኮ ነግራን ነበር። ኧረ በላሻለሁ 50 ብር አልበርት። እሺ ቃላት አጣውልሽ። እግዚአብሔር 50 ብር አለሽ። እሺ ይሄኛውስ ማን ይባላል? በደንብ ይሁ። 100 ብር ነው የሚገባው ይሄኛውን ከመለሽ። ሚስት ዛሬ ገና ኮራች። እናቴ መማረሽ እስከ ዛሬ መማርሽ ጠቀመሽ። ይሄንን ደግሞ በደንብ ይሁ። ማን ይባላል? ቤንጃሚን። ግንባርሽን ልሳምሽ ናኑ። ነይ 100 ብር አለሽ። አልተቻለችም ትንሿ። ማን ነው ግን የነገረሽ? ሚስ ሰዓት ነች ማለት ነው። ጀግና አስተማሪ ነው ያለሽ። እሺ ይሄን ከመለሽ ይኸውልሽ 200 ብር ይገባል። ካልመለሽ እንዳለው ብሩ ይቀርብሻል። እንዴ በቃ እንስማማ። ይኸውልሽ ሚስሽ ጎበዝ ነች፣ ታስተምርሻለች። ይሄን ከመለሽ 200 ብር እጅሽ ላይ ይገባል። ካልመለሽ ይወሰድብሻል። ተስማማሽ? ይሄ ሰው ማን ይባላል? አዳም። ማን ነው አዳም? አዳም ፍሬ ይዟላ። ፍሬ መቼ ያዘ? በልቶ ፈራደም እስክታሳስተው እየጠበቀ ነው። ማ ሄዋን ነው? ኧረ ናኑ ይኸውልሽ እንደዚህ የሚባሉ ጥያቄዎች ታይ መምህር አይጠየቅም። አትጠይቀኝ ሄደ። በጣም ነው የምትገርመው የእውነት። አዳም አላለችም። ካጠገቡ የሆነ ፍራፍሬ ነገር ስላለ ጭራሽ ደግሞ እስክታሰስተው ድረስ እየጠበቀ ነው ወይ ምናምን ትላለች። በእርግጥ እኔም አላወቅኩትም ሰውየውን። እስኪ እናንተ ማን ነው ሰውየው? ካወቃችሁት ስሙን ኮሜንት ላይ ያስቀምጡልኝ። ፍቅረኛ ያለችኝ የምትፈታተን የትዕግስት ጥግን በየ2 ደቂቃው ደጋግማ የምትለኝ ትወደኛለህ ግን እኔም አልሰለችም አልታክትም በሷ እወድሻለሁ ብዬ ጉንጯን ስማታለሁ እስኪጠፋ ነፍሷ። ፊቷ በሳቅ ፈክቶ ተውጣ በደስታ ጉዞን ቀጥላለን ልክ እንደ ሕፃን ልጅ ጀርባዬ ላይ ወጣ። ከዕለታት አንድ ቀን ፊት ለፊቷ ሆኜ ፊት ለፊቴ ሆና ካፌ ቁጭ ብለን እየጠጣን ነው ቡና። በእጇ መዳፍ ላይ ያስደግፋ ገጯን በሐሳብ ተውጣለች ጥላለች ለምቦጯን። ከፍዘቷን ቅቻት ጉንጯን አንዴ ስሜ አጠገቤ ሆነሽ ወዴት የተሻለሜ ፊቷን እንደጣለች አውቃለሁኝ እኮ ሁሌ ስጠይቅ ውስጥ እንደሚበቅል ግን ዛሬም ልድገመው ከሁሉም አብልጠህ ትወደኛለህ። ፈገግ አልሁኝና እንኳን ከሰው ቀርቶ እወድሻለሁኝ ከራሴ ያስፈልጬ ሙትልኝ ብትኝ እሞትልሻለሁ ኤሌክትሪክ ጨብጬ። እውነት አንተማ ቀላል ነው የኔን ልብ መብላት ቃላት አስተካክተህ የምትወደኝ ከሆነ መብራት ጨበጥና የእውነት ላይ ይሞታል። ምን? ምን ነው ለምትወዳት እቺን አታረግም? እንደውም የተላጠ ኤሌክትሪክ ማጨበጥ ከሆነ አታይኝም ዳግም። በኃይለ ቃል ብላ የቸኮለች ወጣች እኔን እዛው ጥላ። ማታ የተላጠ ገመድ በእጆቼ ይዤ ልቤ እየመታ ለያዘው ወይ ፍቅሬ ጨከንሽብኝ በቃ። ከፈለክ አትያዘው፣ ይህንን ግን ወቅ ፍቅራችን እዚህ ላይ እንደሚያበቃ። እውነት ከወደድከኝ ለኔ ካለ ቦታ ጨብጠህ አሳየኝ፣ ምንም አታመንታ። ትንፋሽን ሰብስቤ ብያት አጀግኜ ራሴን ለፍቅሬ ልሰጣት አንድ ያለችኝ ነፍሴን።
ተዘጋጅቼ ሳል ኤሌክትሪኩን ይዤ ራሴን ላጠፋ ከመጥፋቴ በፊት ቀድሞ መብራት ጠፋ። ኡፍ ተመስገን ተመስገን የሆነት እድ ጭራሽ የምትወደኝ ከሆነ መብራት ጨብጥ ወንድሜ። ከዚች ብትርቅ ነው የሚሻለ። ከእንደዚች አይነት ሴት ብትርቅ ነው የሚሻለ። እድ ወይ ጉድ! ይሄ በረኛ ለምንድን ነው እንደዚህ የተወራለት ብላችሁ ጨዋታውን ላላያችሁ ሃይላይት ቪዲዮውን ላሳያችሁ። ከ50 ሺህ ተከታይ ኢንስታግራም ላይ አሁን ላይ 5.7 ሚሊዮን ተከታይ በሰዓታት ውስጥ ደርሷል። ቪዲዮውን ተመልከቱት። እኔ በጣም ነው የገረመኝ የሰውዬ የእውነት ኳሱን አይቼዋለሁኝ። ስፔን ከኬፕ ቨርዲ ነበርና በቃ ሲያድናቸው የነበሩ ኳሶች በቃ ይለያሉ። በጣም ነው የሚለዩት የእውነት። የ40 ዓመት ሰው ራሱ አይመስልም። በጣም ጎበዝ ነበርና የ50 ሺህ ፎሎወር ነበረው። በሰዓታት ውስጥ 5.7 ሚሊዮን ገባ። በጣም ነው የሚገርመው። ይቅርታ አባት፣ እግርህን አልደከምህም? ቀኑ ሙሉ በሀሳቤ ስትመራላ። ይቅርታ ላስቸግር ፈልጌ አይደለም አባት፣ ግን ስራ የለህም እንዴ? ምንድነው ስሪ በሀሳቤ የምትመራ? ይቅርታ ስምን አውቃለሁ። እያጸሎት ይበላል። ይቅርታ አስማተኛ ነው እንዴ? አንተም ባየ ቁጥር ሁሉም ነገር ይደባያል። እንግዲህ ፒካፕ ላይ ነው እንዳያችሁት ነው። በዚህ መልኩ ሰጣለች። ወንዶች የሚኮሩበት የወንዶች ጉዳይ አባል የሆነው ዲቤክ ደግሞ ምላሽ ሰጥቷል። እኛም የራሳችን የሆነ ፒካፕ ላይ አለን፣ ሴቶች ብቻ አይደሉም ብሎ ምላሽ ይዞ መጥቷል። ቪዲዮውን እንየውና የትኛው የተሻለ እንደሆነ በሀሳብ መስጫ ውስጥ አስቀምጡልኝ። ቀዝቃዛው ጦርነት ተጀምሯል። በፒካፕ ላይ ነው ጥቃቱን እየፈጸሙ ያሉት። በባዚ ነው የሚመራው ይሄ ቡድን እና ደግሞ ዝም ብለን አናይም። ጥቃቱን እንከላከላለን፣ ጥቃት እንፈጽማለን። ፒካፕ ላይ ይዤ መጥቻለሁ። አቅሙ እንዳለ እናሳያለን። እናት ልብስሽን ከየት ነው የገዛሽው? አይ ለመልአክ ልብስ የሚሰራ ሰው እንዳለ አላቅም ነበር። ባንቺና በቲክቶክ መሃል ያለው ልዩነት ምን እንደሆነ ታውቂያለሽ? አንቺን ማንም ስክሮል ማድረግ አይችልም። ድሮ ፀሐይ የምትጠልቀው ለጨለማ ቦታ ለመልቀቅ ብቻ ይመስለኝ ነበር። ለካ ያንቺንም ፈገግታ መቋቋም ስለማትችል ነው። በፈቃዳችን ነው ሲግማ የሆን ነው እንጂ አቅሙ እንዳለ እናሳያችሁ። ጥቃቱ ይቀጥል የምትሉ ፓርት 2 በሉ፣ ይቀጥላል። ይወማ በወንዶች ሳቅ ታፍሮና ተከብሮ ለዘላለም ይኖራል። እናንተ ከሁለቱ ፒካፕ ላይ የትኛው ተመቻችሁ? የእናንተን ሀሳብ አስተያየት እስኪ በኮሜንት መስጫ ስራ አስቀምጡልኝ። ረባም ባረባም ግንኙ ልባም ጋራረኳቸው እኔ ሆኜ ልባም የሰፈር ልጅ ነህ በእናትህ። እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም? እዚህ ሱቅ ደርሼ መለሰ። ሱቅ ምናምን አትበል፣ በዚህ እንዳታልፈሽ እኮ አልመለስም። ከዚህ በኋላ በዚህ በኩል ብትሄድ እደግማለሁ። ሂዳ ማሳሙን ነው የምትደግመው? ቀጥል። ደግመሃለሁ። ባልመለስ አገኘኝም እንዴ የቅድሙን ና አንተ ተመልሰህ መጣ። አይገባም እንዴ እንትን እኮ መታወቂያ ቅድም ሳልፍ በዚህ አትለፉ። መታወቂያ ነው። መታወቂያ ጥዬ እኮ ነው። ምን ላድርግ? አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስድህ። ልካው ነው የምልህ። ቅድም በዚህ አሁን በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። አቴ አሬ ልጅ ንቀቱ ና
ምን ሆነ ነው የምትመጣው? በዚህ መንገድ አትምጣ። እናቴ ሱቅ ላከችኝ። ቤት ይልድ መንገድ የለም፣ መንገድ የለም። ዛሬ ምን እንደማረግ አሳያለሁ። እኔ የምፈልገው ይሄን ነው። የእናቱ ጸሎት ተሳካ። እሱስ የሚፈልገው ይሄን አይደል እንዴ? ታዲያ ለምን ተበላለሰ? ወይ ጉድ! ኧረ መለሰለት። ፍታ ደበርኩት። የታቁር በግ ይሆናል። ጠይቀው፣ ታቁር ያወራል። ቅርታ ልጅሽ ናት። በጣም ታው ተጭኛለሽ። ልጅቱ ሰላም ሳይላት እናትየዋን ሰላም ብቻ ብሏት ሄደ። ወይ ድፍረት! ወሰዳት ብትለው ሊወስዳት ነው። አረ የወንዶች ድፍረት የሌለ ነው የእውነት። የዚህ ደግሞ ይለያል። ሊያገባት ቀን የቆረጠላትን ፍቅረኛውን ከሚቃጠል ቤት ለማውጣት ከዚህ ወደዚህ የተቀየረው የኮሪያው ኮከብ ባስኬትቦል ተጫዋች ኪም ያሽ በአንድ ወቅት ፍቅረኛው የምትኖርበት ቤት ውስጥ እሳት ይነሳና በቻለው ፍጥነትና በሚያስገርም ድፍረት ወደ ቤቱ ገብቶ ፍቅረኛውን በእርጥብ ፎጣ ሸፍኖ የፀጉሯ ዘለላ እንኳን እንዳይቃጠል በመጠበቅ እሱ ግን በምትመለከቱት መልኩ እንደ ሻማ ቀልጦ ያተርፋታል። በወቅቱ በፍቅረኛዋ ድርጊት በጣም የተገረመች ቢሆንም ነገር ግን ከሆስፒታል ሳይወጣ ጥለው ተሰውራለች። እሱም በሚወደው ቅርጫት ኳስ ተሳክቶለት ወደ ኤንቢኤ መግባት ተስፋ የነበረው ቢሆንም በደረሰበት አደጋ ግን አለኝ የሚለውን ሁሉ አጥቶ ወደ ገጠራማው አካባቢ ሄዶ መኖር ጀምሯል። ለጋዜጠኞች በሰጠው መግለጫ ባደረገው ነገር ደስተኛ እንደሆነና በፍቅረኛው ላይም ቂም እንዳልያዘባት በመናገሩ መላው ዓለምን በእጅጉ አስገርሟል። እናንተስ በሱ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አጋሩን። ሰላም እንዴ! ኧረ በጣም ይገርማል የእውነት። ፍቅረኛውን ለማዳን ብሎ ሰዓት ውስጥ ገብቶ እሷን ምንም እንዳይነካት አድርጎ ከሰዓት ውስጥ አትርፏት እሱ እንደዚህ ቁስልስል ብሎ ተቀያይሮ ጭራሽ ከሆስፒታል ሳይወጣ ጥላው ጠፋች። ይሄ በጣም የሚገርም ነው የእውነት። እናንተ በሱ ቦታ ብትሆኑ ምን ትወስናላችሁ? ኢላይ ቢልት ሰሪ በእናትሽ ቶሎ እንዴ! ምን እየሆንክ ነው? ቢልት ሰሪ ናቲ ምን አይደል? ለምንድን ሰው የምንቀው? ሰው ለምንድን የምንቀው? መች ነኩኝ? ከኔ ጋር እየሄድክ ብል ልታስር ነው ታዲያ? ዋና ቦታ ላይ ሰው እንደለኛ እኮ እንዳንቀጣ እኮ ነው እንጂ አንተ ከተከፋ እኮ አላረግም። በቃ እሺ ችግር የለውም። በእውነት ወርዳለሽ። ኧረ በእናትህ በቃ አላረግም አልኩህ አይደል እንዴ? እንዲማስ አላረግም በቃ እንሂድ። እሺ እኔ በጣም ዋና ቦታ ላይ ሰው ከመኖር የተነሳ የአራት እግር መኪና በሶስት እግር ነዳለሁ እኮ ነዳ። በቃ በአምስትም በስድስትም ሂድ በቃ። እሺ አባቱ ጣ በቃ። እኔ የምለው ያቆማችሁበት ቦታ ልክ አይደለም። እስኪ መንጃ ፈቃድ አምጣ። መንጃ ፈቃድ እሱን አናገረው አለቃ። እሱ ትራፊኩ መጣ። ሹፌሩ አንተ አይደል እንዴ? ምንድን ነው የሚለው? እሱ ነው የቆመው ቦታ ልክ ነው አይደለም? ተሳስቷል። ልክ አይደለም። ዜብራ ላይ ነው። ኧረ መቀየር እኮ እና ይቻላል ወይ? መንጃ ፈቃድ አምጡ እያልኩ እኮ ነው አይደል? በቃ እሱ አላውቅም። እሱ ምን እሱ ምትረኛ አለቃ በጣም ይቅርታ እውነት እንትን እንቀጣለን እንዴ? እኔ ግማሽ ይሄ መንጃ ፈቃዱ አታ መንጃ ፈቃዱ ይሄን ያዚ ይሄ ምን ይሰራልኛል? ተቀበለ ቀቀኝ አለቃ ይቅርታሽ ካጠፋ ማን ነው ሹፌሩ? በቃ እና ምንድን ነው እሱ ማናገሩ የምትለኝ? ደውልልሽ ና እኔ መች ነዳው አለቃ። እሱ እኮ እኔ ነዳው መች ነዳው። አንዳንድ ሰው ግን በቃ ይገርማል የእውነት። እናንተን ያቀሳስራችሁና ማለት ነው አለሁ አይዟችሁ በርቱ ምናምን ይላችሁና ነገርየው ላይ ስትደርሱ ላሽ ይቀነጠሳል። ጭራሽ እሱ ምንም እጁ እንደሌለበት ያደርጋል። ብቻ ከእንደዚህ አይነት ሰው ይጠብቃችሁ። ያሲኖ አበባ ስጠኝ። ከዚህ የለም የ50 ብር አበባ ስጠኝ። የለም ይልከዚህ የ50 ብር አበባ ስጠኝ። የለም የአበባ አበባ አሰማም እንዴ? ምን ይሰራል ካለ አበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ። እንዴት ነሽ እናቴ? እንዴት ነሽ? እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ። እንዴት ነሽ አደዬ? እንዴት ነሽ አደኮ? ከሄድሽ በኋላ አይዞህ የሚለኝን ሰው አጣሁኝ እኮ።
አይዞ አዎ አይዞ መባባል አለብን። አንዳችን ለአንዳችን እናስፈልጋለን። አይዞ አይዞሽ አይዞን መባባል ያስፈልገናል። አንጨካከን። አንዳችን ለአንዳችን ጥላ ከለላ ነው። ምንም ችግሩ ከባድ ቢሆን እና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው። እሰይ ማን ራስ የውሃ ጨዋታ ጀምራል። ያሲኖ እንደተለመደው እንግዲህ ማስደመሙን ቀጥሏል። ሁላችንም ያው አይዞ የሚለን ሰው ያስፈልጋል እና በቻልነው መጠን እስኪ እርስ በርስ እንተጋገዝ፣ እርስ በርስ አይዞ እንበባል። በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምር በጣም አመሰግናለሁ። እሺ አንዴ ትዊል ደርሽ ልምጣ። ሂሳባችን ስንት መጣ? እስከ ቴካዌ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። እኔ አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር። እንዴ ምንድነው? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር። በቃ ኧረ ሲስተም እንደዚህ አይነት ሲስተምም አለ። በጣም የሚገርም ሲስተም ነው የእውነት። እኔ እንደዚህ አልጠበቅኩም ነበር። እንግዲህ ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሰብስክራይብ በተኗን መጫናችሁም እንዳትረሱ። እንዲሁም ደግሞ እንድጨምረውም እንድቀንሰው የምትፈልጉት ሐሳብ አስተያየት ካላችሁ በኮሜንት መስጫ ስር አስቀምጡልኝ። የዛሬውን ቪዲዮ ጨረስኩኝ። በቀጣይ በተሻሉ ቪዲዮዎች እስከምንገናኝ ሰላም ሁኑልኝ።